አንተ በቤት ቁጭ ያልከው፣ አንቺ በቤት ቁጭ ያልሽው፣ ዛሬ ላይ ሁሉ ነገር በእጃችን ሆኖ እድሉን ሳንጠቀም ቁጭ ብለን ዘመናችንን እንረግማለን። ይሄ አስፈላጊ አይደለም። ማንም ሁኚ ዛሬ ላይ ስልክ ካለ፣ ኢንተርኔት ካለ ራስን አስተምረ፣ ራስሽን አስተምረሽ ደስ ያለ ቦታ፣ ደስ ያለን ደረጃ መድረስ ይቻላል። ደስ ያለንን ነገር ማድረግም ይቻላል። በቤት ያላችሁ አይ ቲንክ ላይክ ኢንትራንስ የወደቃችሁ ኮሌጅ ያለለፋችሁ ለእናንተ ነው የሚሴችው። እሱ ብቻ ሳይሆን እየተማራችሁ ያላችሁ ሁላችሁም በደንብ አድምጡኝ። ከዛ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ተከታተሉት። ኦኬ፣ ማንም አሁን ላይ እንደምናየው ነው የቴክኖሎጂ ተጠቃሚ ካልሆንን በጣም ተጎጂ ነው የምንሆነው። ስለዚህ ምንድነው ማድረግ ያለብን? የተወሰነ ስኪል ማሳደግ መቻል አለብን። ምን አይነት ስኪል? ከቴክኖሎጂ ጋር መሄድ፣ መረጃ በደንብ ሊኖረን ይገባል። ኢቨን አሁን ላይ ብዙ ሰዎች የትኛው ነው አሪፍ የትኛው ነው አሪፍ አይደለም ብለው እንኳን ለመለየት በጣም የተቸገሩበት ጊዜ ላይ ነው። ለምን? መረጃ ስላሌላቸው ነው። ብዙ ስካመሮች አሉ፣ ስካም የሚያደርጉ ብዙ ሃከሮች አሉ፣ ሃክ የሚያደርጉ። ስለዚህ በሚገባ መረጃ ስለ ቴክኖሎጂ ሊኖረን ይገባል። ከዛሬ ጀምሮ ስለ ቴክኖሎጂ በደንብ አጥኑ። ስፔሲፊካሊ ገንዘብ መስራት እንፈልጋለን ለምትሉ ሰዎች ሲሚከን ጀስት ወርክ ን ኦንላይን፣ በኦንላይን መስራት ይቻላል። ጀስት ሶሻል ሚዲያ አለ፣ ትሬዲንግ፣ ክሪፕቶ ካረንሲ አለ፣ ኤቭሪቲንግ ማድረግ ይቻላል፣ መስራት ይቻላል። ስለዚህ ምን ማድረግ አለባችሁ? ዛሬ ስልካችሁን ቲክቶክ ስክሮል ዳውን እያደረጋችሁ ከምትውሉ አንድ ስኪል ተማሩ። ይሄኛው አንደኛው እርምጃ ነው። ሰው ራሳችሁን ማስተማር ትችላላችሁ። የሱካ ይቻላል፣ የማይቻል ነገር የለም። ኦኬ፣ ምን ማድረግ አለብን? ጀስት ምን ትፈልጋላችሁ? ምን መማር ትፈልጋላችሁ? ምን አይነት ስኪል ነው ማሳደግ የምትችሉት? ይህንን መጀመሪያ ላይ ማለየት መቻል አለባችሁ። ይህ ማለት ዲዛይራችሁ ምንድን ነው? ፍላጎታችሁ ምንድን ነው? ፍላጎታችሁን ከለያችሁ በኋላ ለምሳሌ አንድ ሰው ስለ ስፖርት በደንብ መማር ከፈለገ ስፖርት ይማራል። ከዛ ስፖርት ላይ ያስተምር ይችላል ኦንላይን። አንድ ሰው ላንጉዌጅ ማስተማር ይፈልግ ላንጉዌጅ ይማራል። ከዛ ላንጉዌጅን ማስተማር ይጀምራል ማለት ነው። አንድ ሰው የተለያዩ ለምሳሌ ስለ ኮምፒውተር ሳይንስ መማር ከፈለገ ስለ ኮምፒውተር ሳይንስ ተምሮ በኦንላይን ዛሬ መማር ይቻላል። ግዴታ ኮሌጅ መሄድ የለባችሁ፣ ግዴታ ዩኒቨርሲቲ መሄድ የለባችሁ። ችሎታ ያሌላችሁ ግዴታ ካለች መግባት የለባችሁ፣ ግዴታ ዩኒቨርሲቲ መግባት የለባችሁ። ችሎታውን ያላችሁ ቀጥሉ፣ በዩኒቨርሲቲ በኮሌጅ በጣም አስፈላጊ ስለሆነ። ከዛስ የሆነ ሰዎችን ቲች ማድረግ ትጀምራላችሁ፣ ወይ ደግሞ መርዳት ትጀምራላችሁ ማለት ነው። እሱ ብቻ ሳይሆን የራሳችሁንም ስራ በዛው ክሬት ማድረግ ትችላላችሁ። ፖይንት። ስለዚህ ምን ማድረግ አለብን? ዛሬ ላይ ስልክን አውጣ። ቲክቶክ፣ ዩቱብ ዝም ብለው ፋኒ ምንም በቃ የማይጠቅሙ ነገሮችን ሰዓታችንን ውስጥ ከምናደርግ ዳይሬክትሊ በረድናያን የሚያስተምሩ ነገሮችን እንጀምር። ቤስቲ በጣም አሪፍ የሆነ ነገር ነው የነገርኳቸዋለሁ። አብዛኛው ሰዎች ዝም ብለው ኢቨን ምን ማየት እንዳለባቸው ራሱ ሳያውቁ ዝም ብለው ዘው ብለው ወደ ቲክታክ ይገባሉ። ቱዴይስ ጀነሬሽን ጀስት ላይክ ኢን ቸብል በጣም ከባድ የሆነ ነገር ውስጥ እንዳለ እናውቃለን። ግን ራሳችን ማስተማር መቻል አለብን። ዛሬ ላይ ብዙ ሀገሮች ቲክታክ እየዘጉ ነው። ለምን? አብዛኛው ጀነሬሽኖች እየተበላሹ ነው። ሶ ሪል። ስለዚህ ምን ማድረግ አለብን? ጀስት you have to learn from it መማር አለብን እንጂ ዳይሬክትሊ እዛ ውስጥ ገብተን ሰዓታችንን፣ ገንዘባችንን፣ ብዙ ነገሮችን ወስት ማድረግ የለብንም። teach yourself whatever you want። ደስ ያላችሁ ነገር ዛሬ መማር ትችላላችሁ። ከየት? ከሶሻል ሚዲያ፣ ከተለያዩ ዌብሳይቶች just dive in። ስለዚህ በቤት ያለ ቁጭ ያለ ካለምንም ስራ just start to teach yourself። ራሳችሁን ማስተማር ጀምሩ። ሶሻል ሚዲያ ተጠቀማችሁ ምን አይነት ነገር ነው እናንተን የሚቀይር የሚያስተምር ነገር ሊሆን ይገባል። this is my message for all of our generation, for all of our youngers። ይሄ መልእክት ነው ለሁሉም ትውልድ የሆኑ ተማሪ አይሆኑ። that's the point what I'm saying to you. Bye.